እጅግ በጣም ያሳዝናል። ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓቱ ተፈጽሟል። ይህ ከጀርባ የምትመለከቱት ወጣት እንግዲህ በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋ ሰንቆ የነበረው ፍስሐ አስማማው እንግዲህ እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ ተሰምቷል። ሁላችሁም ነፍስ ይማር በሉ። እንደ መረጃው ከሆነ እንግዲህ ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበረ የምረቃ ካባውን የደረበው። ነገር ግን ወላጅና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ከጋይንት ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትናንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ እንግዲህ በድንገት ወቅቶት ህይወቱ ሊያልፍ ችሏል ማለት ነው። እዚህ ወጣት ስኬትና ህልም በአጭር የተቀጨበት አሳዛኝ የቀብር ስነ ስርዓትም እንግዲህ በዛሬው ዕለት በጋይንት ጎብጎብ ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞችና የአካባቢው ማህበረሰብ በተገኘበት ተፈጽሟል ማለት ነው። ለወላጆቹ፣ ለወላጅ ዘመዶቹ እንዲሁም ለጓደኞቹ በሙሉ ፈጣሪን መጽናናቱን ይስጥልን እንላለን። እጅግ ያሳዝናል። ፈጣሪ ከእንደዚህ አይነት አደጋ ይሰውራችሁ። በድጋሜ ሁላችሁም ነፍስ ይማር በሉ።